ሰላም የኢትዮ ኤክሴል ቤተሰቦች፣ በዛሬው ዕለት እንዴት አንድን ኤክሴል ዳታ ይመጣልንን ክሊን አፕ እናደርጋለን። ተዘበራርቆ የመጣ ሊሆን ይችላል። ወደሚፈለገው ፋይል ታይፕ ከመቀየራችን በፊት ማስተካከል ያሉብን ቤዚክ ነገሮችን እናያለን። ይሄ ነገር ለምን ይጠቅመናል? ፋይላችን በትክክል ማኔጅ ለማድረግ ይጠቅመናል። ለምሳሌ ከሰው የወሰድነው ዳታ ሊሆን ይችላል፣ ወይ ደግሞ እኛ እስከዛሬ ስንጠቀምበት የነበረው ኤክሴል ዳታችንና ፋይላችን በትክክል ላይቀመጥ ይችላል፣ ሊዘበራረቅ ይችላል። ስለዚህ ይሄንን እንዴት አድርገን ማስተካከል እንችላለን የሚለውን አብረን ለማየት እንሞክራለን። ከቪዲዮቹ ጋር አብራችሁን ቆዩ። ኡስማን እባላለሁ። በቀጥታ ወደ ቪዲዮቹ እንገባለን። እዚህ ጋር እንደምናየው አሁን ይሄኛው ፋይል አለን። ስለዚህ ዴቱ ቀኑ ራሱ ትክክል አይደለም። ዙም አውቱ በጣም ወደ 244 አካባቢ% ነው። ፋይሎቹ እዚህ ጋር የተዘበራረቁ ናቸው። እዚህ ጋር እንደምናየው ብዙ ሜስድ የሆኑ ነገሮች አሉት። ስለዚህ እንዴት አድርገን ጥርት አድርገን ፋይሉን ስራ ከመጀመራችን በፊት እናስተካክላለን የሚለውን በቀላሉ አሳያችኋለሁ። እዚህ ጋር የተጠቀምኳቸው ኤግዛምፕሎች በማንኛውም ሰዓት ሌሎች ቪዲዮዎች ሌሎች ኤክሴል ፋይሎች ቢመጡብን እንዴት አድርገን ነው ክሊን የምናደርገው ዳታችንን የሚለውን በትክክል ያሳየናል። ስለዚህ በቀጥታ ወደ ቪዲዮ ስገባ ፐርሰንቴጁን ብዙ ጊዜ ሪከመንድ የሚደረገው 100% አካባቢ ወይም ለእይታችን አሪፍ በሚባል ሌቭል ላይ ቢሆን ጥሩ ነው። አሁን ይሄ 150% በስቷል። ስለዚህ በ150% እንስራው። ይሄ እንዳየሰው ይለያያል። እኔ በዚህ ይታየኛል ካልኩኝ በቂ ነው። የመጀመሪያው እዚህ በቢ ኮለመን ላይ ዴቶቹ አይታዩም። አሁን ትንሽ የሰፋ ባረገው ግን ይታያሉ። እዚህ በላይ አሁን ጨምር ባረገለት ይታያሉ። የነበረው ግን እንደዚህ ነው። እዚህ ጋር ያለው መስመር ሰፍቷል። እዚህ ጋር ያሉት እንደዚህ የተዘበራረቁ ነገሮች አሉት። ስለዚህ ይሄንን እያንዳንዱ ስንለቅም ብንውል ማኑዋሊ ምንድነው የሚሆነው? ይሄንን መስፋት አለብን። እዚህ ጋር ድራግ እናረጋለን፣ ይሄን እንስበዋለን። በጣም ብዙ ቴብሎችን ታዲያ እዚህ ጋር 23ኛው መስመር ለማየት ብንሞክር ጭራሽ ሃይድ ነው። ስለዚህ እያደረግን ይሄንን ከምንጎትት ከዛ እዚህ ጋር እየሰፋን ነው የምንውለው እና it takes time። አሁን ይሄንን እንደገና ለማጥራት ብዙ እንትኖች ስለሚወስዱብን ዘይት ስቴፖችን ከምንሄድ ምን እናደርጋለን? ለመለሰውና በነበረበት እንደዚህ ነበር ያገኘነው። ሶ ይሄንን አገኘን። ሁልጊዜ ኮንትሮል ኤ ነው የምንነካው። ሴሌክት ኦል የምትለዋን ከኪቦርዳችን ላይ እንነካለን። ከዛ በኋላ ሾርት ከቶችን መጠቀም እንችላለን ማለት ነው። ስለዚህ አልት ይዘን ስክሪኑ ላይ እንደማሳየው ሾርት ከት አልት ኤች ኦ አይ ስነካ ወደ ጎን ያስተካክልኛል። ከዛ ወደ ታች ያሉትን ለማስተካከል ደግሞ ከለቀቅን በኋላ አልት ኤች ኦ ኤ የሚለውን ስነካ ሁሉንም በኢንታየር ኤክሴሉን በቀላሉ ክሊን አደረገልኝ ማለት ነው። ስለዚህ ይሄንን በእችኛውን ፎርሙላ በመጠቀም ሁልጊዜ ፊክስ ማድረግ እንችላለን። አሁን በሙሉ ይታያሉ፣ በትክክል ነው። ወደ ጎንም ወደ ታችም ወደ ላይም ያሉትን በሙሉ ብናያቸው ክሊርድ የሆነ የመጀመሪያ ስቴፓችንን ጨርሰናል። ወደ ሁለተኛው ስቴፓችን ስንሄድ እዚህ በዚህኛው ኮለምን በኩል የምናገኛቸው ፋይሎች ምንድናቸው? ይሄ ፓራንቴሲሶች ተቀምጧል። የማንፈልጋቸው ብራኬቶች ውስጥ የገቡብን ነገሮች አሉ። እነኚህን ነገሮች አንፈልጋቸውም። ስለማንፈልጋቸው ምንድነው የምናደርጋቸው? እነኚህን ብራኬት ውስጥ ያሉትን በሙሉ ፈንክሽናል አይደሉም ለኛ። ስለዚህ ማጥፋት ብንፈልግ ምን እናደርጋለን? ይሄንን እንነካና ወይም ክሊክን ባናደርገው ችግር የለም፣ ኮንትሮል ኤች እንነካለን። ኮንትሮል ኤች ጋር ፋይንድ ኤንድ ሪፕሌስ ነው። እዚህ ጋር ፋይንድ ነው፣ የሆነ ነገርን ሰርች አድርጋ። አሁን እቺ ኔትፍሊክስን ብጽፍለት ኔትፍሊክስ ያለበት ነው፣ ግን ፋይንድ ኤንድ ሪፕሌስ ነው። ሶ ፋይንድ ዋት ምን ልፈልግልህ ነው የሚለኝ። እዚህ ጋር ላድርግላችሁና ብራኬት ውስጥ ያሉትን ፋይሎች በሙሉ እንዲያጠፋልኝ ከፈለኩኝ በኪቦርድ ላይ ብራኬት ሰጠውና እያንዳንዱን ብራኬት ውስጥ ያሉትን በሙሉ አጥፋ ለማለት የኮከብ ምልክቷን ጽፋትና ብራኬቱን ዘጋዋለሁ። ዜን ሪፕሌስ ዊዝ ዋት በምን ልቀይረው ነው። በምንም እንዲቀይረው አልፈልግም፣ ባዶ እንዲሆን ነው የምፈልገው። ስለዚህ ሪፕሌስ ኦል ስንለው 31 ሪፕሌስመንቶችን ሰራ፣ እንዳላጠፋቸው ማለት ነው። እንዳላጠፋቸው ኦኬ። ከዛችኛውን ክሎዝ ነው የምናረጋት ማለት ነው። ክሎዝ ስናረጋት ምንድነው የሚመጣው? እዚህ ጋር
ክሎዝ ስናረጋት ምንድነው የሚመጣው? ፓሬንቲሶቹ በሙሉ አጥርቶልናል ማለት ነው። አሁን እዚህ ጋር ግን ስናየው ምንድነው እንትኖቹ ካፒታል ሌተር ናቸው ሁሉም። እንደ ስታንዳርድ ሪከመንድ ስለማይደረግ እዚህ ዲ ጋር ኮለምን ክሬት እናደርጋለን። አንድ አድ ብናደርግ ኢስ ቤተር። ስለዚህ ኢንሰርት የምትለዋን እንነካትና እዚህ ጋር ክሊያንት የምትለዋን ደግመን መጻፍ እንችላለን ልናጠፋው ስለሆነ። ክሊያንት ካልነው በኋላ ምንድነው የምናደርገው? በቀላሉ እቺኛው እዚህ ጋር ልመልሳትና እዚህ ኳልስቱ ሎወር ብለን መጻፍ እንችላለን። ሎወር ምኑ ነው ሎወር ያደርገው? ይሄ ካፒታል ሌተርና ስሞል ሌተር ሎወር እና አፐር ነው የሚለው። ስለዚህ ስንዘጋ በሙሉ ይወስድልናል ማለት ነው። እቺኛው አሁን ወደዚህ አንድ መስመር ስለሆነች መውሰድ ይችላል ለማሳየት ያክል። እዚች ጋር መጣሁና ደብል ክሊክ ባደርገው ሁሉንም በተመሳሳይ እዚህ ጋር ያሉት ኔትፍሊክሱን ካያችሁት እዚህ ጋር ወርዷል። ፕሮክተር ኤንድ ጋምብል ካምፓኒ ማሚልቶን በሙሉ እዚህ ጋር እንደምታዩት ስሞል ሌተር ያደርጋል። አሁን ይሄንን ፋይል አንፈልገውም ማለት ነው። ከዚህ በኋላ ምንም አይጠቅመንም እዚህ ጋር ስለተስተካከለ። ሶ እቺኛዋ ለምሳሌ ክላይንት እንደ ታይትል ስለሆነች መሃል ላይ እንዲሆን ላድርገው። አሁን ይሄንን ዲሊት ባደርገው ይሄንን ያጠፋብናል፣ ዲን ያጠፋብናል። ቢኮዝ ፎርሙላ ናቸው እዚህ ጋር ተያይዘዋል። ያው ብንነካው እዚህ ጋር ተያይዘዋል። ስለዚህ ለምሳሌ አጥፍቼ ላሳያችሁ፣ ሪፈረንሱን አምጣ ይለኛል። ብዙ ጊዜ ብዙ ሰዎች የሚሰሩት ስህተት ይሄንን ነው። ባጠፋ የዚህን ሪፈረንስ አምጣ ይለኛል። ስለዚህ ወደ ኋላ አንድ ልመልሳችሁና ምንድነው የምናደርገው እንደዚህ አይነት ነገር ላይ በፎርሙላ እያያዝነውና ዋናውን ሩት ፋይሉን ማጥፋት ከፈለግን እቺኛዋን እንነካታለን። ኮፒ በቀላሉ እዚህ ጋር ኮፒ እንልና እላዩ ላይ መልሰን ፔስት አስ ቫልዩ እንለዋለን። እዚህ እንደ ቫልዩ እንዲወስደው እናደርጋለን። አሁን ፎርሙላዎቹ የሉም እዚህ ጋር ያው ፎርሙላ ባር ላይ ብንመጣ የለም፣ ኤስኬፕን ስነካ ይለቀዋል። አሁን ሲን ዲሊት ማድረግ እንችላለን። ስለዚህ አይጠፋም ፋይላችን ማለት ነው። ኦኬ ሶ ሁለት ነገሮችን አጠራን። አንደኛ እስካሁን ምን ሰራን? ስኬሉን አስተካከልነው፣ ፊት አደረግነው፣ አጀስትመንት ሰራን። ይሄን ስሞል ሌተር አድርገና ብራኬት ውስጥ ያሉትን በሙሉ አጠፋን ማለት ነው። ሁለተኛ ላይ ምንድነው ያለው? እዚህ ጋር ዲ ኮለምን ላይ አሁን ስንመለስ ምን አለ? የኮንታክቶቻችን የተዘበራረቀ ስሞች ነው። ስለዚህ አሁንም ይሄንን ለማጥራት አንድ ሌላ ኢንሰርት እናደርግና ኮንታክት የምትለዋን ድራግ ብናረጋት ይወስድልናል። ችግር የለውም እሱ እንትን አይፈጥርብንም፣ ኢፌክት አይኖረውም። ሶ ምን እንዲያደርግ ነው ፈልገው? ፕሮፐርሊ አልተቀመጡ። ለምሳሌ ቢል ስሚዝን ተመልከቱ፣ ይሄኛውን ተመልከቱ። በአማርኛ አንዳንድ የሚጻፉ ኤክሴሎች ላይ በተለይ ይሄ ነገር ይገጥመናል። ከሰው የምንወስደው ፋይል ዳውንሎድ ሲደረግ ምናምን እዚህ ነገሮች ይገጥመናል። ስለዚህ ስታንዳርዱን በጠበቀ መልኩ በዚህኛው ስታንዳርድ እንዲቀመጥልን ከፈለግን ምን እናደርጋለን? እዚህ ኮርሱ እናደርግና ፕሮፐር ታብ ስንነካ ያውችኛውን ፕሮፐር ከሌሎችን ፎርሙላ ወስደን ይሄንን ፕሮፐር ሊያስቀምጠው እንለዋለን። ብራኬቱን እንዘጋና አሁን ድራግ ስናደርግለት ሁሉንም እንዳለ ፕሮፐር አድርጎታል። ምንድነው ግን ፕሮፐር የሚሰራው? የመጀመሪያውን ሌተር ካፒታል ከዛችኛውንም ካፒታል ማድረግ ነው ስራው እንጂ ስፔሶቹን ማስተካከል አይደለም። ለምሳሌ አሁን ይሄ ጄኦኤን ካፒታል ነበሩ፣ እዚህ ጋር ግን አስተካክሎናል። ግን ምን ያርግልን? ትሪም ያርግልን። ትሪም እንጨምር። እዚች ጋር እንመጣና TRIM ራሱን ስላመጣልኝ ታብ ነክቼ የከፈትኩትን ብራኬት ሁለተኛ መዝጋት አለብኝ። ሁል ጊዜ ኤክሴል ሲሰራ ብዙ ሰው የሚሳሳተው ይችላል። ሌላ ፎርሙላ ወይም ሌላ ሲንታክስ ይጠቀምና መልሶ መዝጋትን ይረሳል። ስለዚህ እንደ ሚስቴክ ነው የሚወስድብን ማለት ነው። ስለዚህ ሁለተኛውን ዘጋሁት፣ ኢንተር አልኩት። አሁን ቢል ስሚዝ የሚለው ጋር ስንመጣ ተስተካክሏል። እንደን በሙሉ ስናደርገው ክሊር የሆነ ዳታ። አሁንም ተመሳሳይ ስህተት መስራት የለብንም። ኮፒ እናደርጋለን። ዲሊት ለማድረግ ስለፈለኩኝ ያንን መልሼ እዚች ጋር ፔስት አስ ቫልዩ እለዋለሁ፣ ይለቀዋል። አሁን ፎርሙላ አይደለም ጀስት ዳታ ነው። ይሄንን ማጥፋት እችላለሁ ማለት ነው። አሁን ጥርት እያለ መጥቷል ማለት ነው። ዴት እዚህ ጋር አለ፣ ክላይንት አለ፣ ኮንታክት አለ። ዲፓርትመንት ጋር እንምጣ። ዲፓርትመንት ጋር ስንመጣ ምን ይታየናል? ሁለት ነገሮች ናቸው እዚህ ውስጥ የተቀመጡት። ዲፓርትመንቱ አለ፣ እንደገና ኤሪያው አለ። ዲፓርትመንቱ ከነ ኤሪያው። እኛ ግን የምንፈልገው ሁለቱም ለየብቻ እንዲቀመጡ እንፈልጋለን።
ስለዚህ ምን እናድርግ? አንድ ኢንሰርት እናደርጋለን። እዚች ጋር ሎኬሽን ብዬ እኔ ልስጠው። እነኚህ ዲፓርትመንቶች የሚገኙበት ቦታ ስለሆነ ሎኬሽን እለዋለሁ። አሁን እዚህ ጋር ምንድነው የምናደርገው? ቺኛዋን እንነካታለን። ዳታ የምትለው ውስጥ ነው የምንገባው። ከሆም ፔጃችን ላይ እዚህ ጋር ካለው ሆም ፔጃችን ላይ ዳታ የምትለው ውስጥ እንገባና ቴክስት ቱ ኮለመንስ የምትለዋን እንሰጠዋለን። ቴክስት ቱ ኮለመን የምትለዋን እንሰጠዋለን። ከዛ ፊት እችኛዋን ከፈለግን ከዚህ እዚህ ድረስ ያለውን ነው የምንመርጥለት። ከዚህ እዚህ ድረስ ያለውን ነው የምንመርጠው ማለት ነው። እንደዚህ ካደረግን በኋላ ዳታ ውስጥ እንገባለን። ይሄው ሆም ፔጅ እዚህ ጋር ነበር ዳታ። ከዛ ቴክስት ቱ ኮለመን ቴክስት ቱ ኮለመን ከዛ በምን ላስተካክለ? በዴሊሜትድ የምትለውን ባይ ዲፎልት ሴሌክት ያደርጋታል። ትሁን እሷ ኔክስት እናደርግና አሁን ይሄ እንደየፋይሎቹ ይለያሉ። እኔ ጋር ያለው ፋይል በአንደርስኮር ነው የተከፋፈሉት። ያችሁ መሐላቸው ላይ ያለው ሴፓሬተር አንደርስኮር ነው። ስለዚህ እዚህ ጋር አንደርስኮር የለም። አዘር የምትለዋን እንነካና አንደርስኮርን ከኪቦርዳችን ላይ እናስገባለታለን ማለት ነው። ከኪቦርዳችን ላይ ጻፍኩለት። አሁን ልክ ስጽፍለት እዚህ ጋር አንደርስኮርን ያዘልኝ። እዚህ ጋር በሃይላይት መልክ ያሳየኛል ማለት ነው። በሃይላይት መልክ ያሳየኛል። የስ ዱ ኢት አልኩት። ኔክስት ይሄው እንዲህ አድርጌ ነው መከፋፈልልህ። እሺ ፊኒሽ ብለው ምን ያደርገዋል? ይሄው ሎኬሽኑ ቴክሳስ እያንዳንዱን ወደዚህ ያወጣልኝ ማለት ነው። ወደዚህ ያወጣል። ዲፓርትመንት እና ሎኬሽኖች አሉ። ክላውድ ቴክሳስ የሚሉት አለ። ሁሉም ይሆናሉ ማለት ነው። አሁን በቀላሉ ለምሳሌ ስምና የአባት ስም በሚገጥመን ሰዓት ላይ ምን እናደርጋለን? ስምና የአባት ስም በሚገጥመን ሰዓት ላይ እነዚህ ነገሮች ላይ እንጠቀምበታለን ማለት ነው። ስም፣ የአባት ስም፣ የአያት ስም አንድ ላይ ከመጣ በዚህ እችኛውን ተጠቅመን ቴክስት ቱ ኮለመን ተጠቅመን መከፋፈል እንችላለን። ከኢትዮ ኤክሴል ጋር እንቆያለን አሁንም። ስለዚህ ወደሚቀጥሉ ስቴፖች እናልፋለን። ስለዚህ ምን ጋር ደርሰናል? አሁን ሎኬሽን ጋር ደርሰናል። ዳታችንን አሁን እያጠራ ነው። አንድ በአንድ ነው እንደዚህ ነገሮችን ለቅመን መስራት መቻል ያለብን ማለት ነው። ከዚህ ቀጥሎ የምናየው ምንድነው? እዚህ ፔመንት ጋር እንምጣ። ፔመንት ጋር ብላንክ ስፔሶች እንደዚህ አይነት ስፔሶች ይታዩናል። ስለዚህ እነኚህ ነገሮች እንዴት ነው የምናስተካክለው? ባዶዎቹ መስተካከል አለባቸው። ስራ ከመጀመራችን በፊት አይጠፋም። ብዙ ቦታዎች ላይ ባዶ ይኖራል ማለት ነው። ስለዚህ ነገሮችን በዳታ መሙላት አለባቸው። ሆም ፔጅ ላይ እንመለስና እዚች ጋር እኔ ጋር የምታመጣው ያው የኔ 2019 ስለሆነ ኤክሴል ላይ የእናንተ ትንሽ ሌአውቱ ሊቀየር ይችላል እንጂ ያው ነው። የሰርች ምልክቷ አለች። እሷን ሰርች ስንነካት ምን ወደምትሉት ወስድነች ጎቱ ስፔሻል የምትለውን አማራጭ እንጠቀምባታለን። ጎቱ ስፔሻል ወደምትለው እንመጣለን። አሁን እቺ ጎቱ ስፔሻል ከመጣችላችሁ በኋላ ሆም ታብ ላይ ነው ያለው ተንደረሱ ብላንኮቹን ሴሌክት አድርግልኝ አልኩት። ሴሌክት አደረገልኝ። ይሄው እዚህ ጋር አሉ ብሎ እነኚህን አሳየኝ። ያው ስናወርድ ብላንኮቹን እየመረጠ ያሳየኛል። ምን አርጋችሁኝ ብላንኮቹ ላይ ኤንኤ ብለህ ጻፍልኝ ወይም ኖት አቬለብል። ይሄን እኔ ነኝ ያልኩት፣ እናንተ የፈለጋችሁትን ማለት ትችላላችሁ። ስለዚህ ሁሉም ላይ እንዲያስገባልኝ ኮንትሮል ኢንተር ነው የምነካው። ኮንትሮል ኢንተር ነው የምነካው። እዚህ ጋር ግን ምን አደረገ? ከላይ ያለውም ላይ አስገባልኝ። ይሄን እንዲሆን አልፈልግም። ያችሁ አሁን እነኚህ ላይ ትክክል ነው ገብቶልኛል። ወደታችን ብናወርድ ገብቷል። እነኚህ ላይ አስገባ ሴሌክት ስላደረገ። ስለዚህ እቺኛዋን ወደ ኋላ ለመልሳችሁና ምን እናርገው? ይሄ እንዳይፈጠር ኮንትሮል ኤ እናርገው። እቺኛው እዚህ ውስጥ ነው ስራውን እንድሰራ ላይ የምፈልገው ማለት ነው። ስለዚህ አሁንም ዳታ ውስጥ እንመለሳለን። ሆም ፔጅ ላይ እንመለሳለን። ሰርች ባራ ላይ ጎቱ ስፔሻል እንለዋለን። እንደዚህ ስህተቶች ሲኖሩ ወደ ኋላ አንድ ስቴፕ መመለስ ሪከመንድ ይደረጋል። ስለዚህ ብላንክስ ኦኬ እንለዋለን። አሁን ይሄን ብቻ ነው ማተር የሚያደርገው ኤክሴሉ የሚያሳስበው እኔ የሰጠሁትን ኤሪያ ላይ ብቻ ነው። ይሄ ከኢ እስከ ኢኤፍጂ ብቻ ሴሌክት ባደረገው እዛ ውስጥ ነው የሚሰራው ማለት ነው። ስለዚህ አሁን ኮንትሮል ኦል ስላልኩት እንደዛ ነው። በቀላሉ ኤንኤ ኖት አቬለብል ብዬ እኔ የሰጠሁት እናንተ እንደ ፋይላችሁ የመሰላችሁ መስጠት ትችላላችሁ። እንዲያስታውሳችሁ የምትፈልጉት ምሳሌ
ከክፍያ ጋር የተያዘ ስራ የምትሰሩ ከሆነ አልተከፈለም ማለት ይቻላል። ኖት ፔይድ፣ ፔንዲንግ፣ አብሰንት የፈለጋችሁት መጻፍ ትችላላችሁ። ከአቴንዳንስ ጋርም ከሆነ እንደዛ። እንዳትረሱ ኮንትሮልን እና ኢንተር ነው የምንነካው። ስናደርገው በሙሉ አስገባለን ማለት ነው። ይሄንን ጨረሰን ማለት ነው። ፋይናሊ ምን ቀረን? ረቨኑ ጋር ምንም ሚስቴክ የለም። ኦኬ እናልፈዋለን። ፕሮፊት ጋር ምንም የለም። ኤክሴላችን በትክክል ነው ሂሳቡ እየተሰራ ያለው። አሁን እዚህ ጋር ስንመጣ ቫልዩ የምትለው ኢረር ሜሴጅ አለች። እንደዚህ ከተቀመጠ ኢረር ሜሴጅ ነው። በትክክል አልተቀመጠልኝም፣ ማትሱን መስራት አልቻልኩም እያለ ነው። ምክንያቱም በማትስ ህግ እዚህ ጋር ዲቪዥን ነው የተጠቀምነው አይደል? ዲቪዥን ከሆነ ኤ ሲካፈል ለቢ የሚባሉ ሁለት ቫልዩዎች መኖር አለባቸው። ካልሆነ ብላንክ አይቀበልም በማትስ። ስለዚህ ይሄንን ነገሮች ለማጥፋት ምን እናደርጋለን? እዚች ጋር እንመጣና ክሊክ እናደርግና ፎርሙላ ባሯ ጋር ማለት ነው ክሊክ እናደርግና ኢፍ ኢረር ብለን ስንጽፍ ያመጣልናል። ታብ ስንነካ ያስገባዋል። ኢፍ ኢረር ከሆነ ምን አድርገው አሁን ስህተት ኢረር ካለበት ኮማ እናደርግና እዚህ ጋር መተን ደብል ኮቴሽን ከኪቦርዳችን ላይ ያስገባዋል። ከፈለኩኝ አሁን ይሄንን ብዘጋው ባዶ አድርገህ ለፈው ማለት ነው። አሁን እንደዚህ አድርጌ ዘጋሁት ማለት እንደዚህ። አይ እኔ ማስገባልህን አስገባ ካልኩት ኤንኢ አሁንም ኤንኤ ብለው እዚህ ውስጥ ምጽፎን በሙሉ ነው ኤክሴሉ ላይ ዲስፕሌይ የሚያደርግልኝ። ዘጋሁት። በጣም በቀላሉ ይህን እናደርጋለን። ኦኬ ስንለው ይዘጋል ማለት ነው። ስለዚህ ምንድነው ስህተቱ? የተሳሳት ነው ሁለተኛ ብራኬት ከፍቼ አልዘጋሁለትም። ቅድም ያልኳችሁ ሚስቴክ ስሳሳታት የኔ 2019 ስለሆነ ላስተካክልልህ ይለኛል። ኦኬ ይሄው እዚህ ጋር በራሱ ስላስገባልኝ ነው። እዚህ ጋር መጣች። ኦኬ አለፍ ነው። አሁን እቺኛውን ግን ድራግ ማድረግ አለ። እዚህ ጋር ደብል ክሊክ ባደርግለት ይሄው ባዶ ቦታዎቹን ኤንኤ ያደረገልኝ። ጨረስን ማለት ነው። ጨረስን። በቀላሉ ይሄንን አድርገን ማስተካከል እንችላለን። ፋይናሊ ምን እናደርገው? ይሄንን ቴብል ኮንትሮል ኤን እንካና ለምን እዚህ ጋር ክሊክ አድርገን ኮንትሮል ከዛ ወደ ቀኝ ቀስቷን ምረጥልኝ እንለዋለን ማለት ነው። ያው በኪቦርዳችን ሽፍትንና ወደ ቀኝ ቀስቷን ይዘን እቺኛውን ማድረግ እንችላለን። ምን ያደርገው? ከለሪንጎቹን እኔ እንደመርጠው አድርገህ ስራልኝ። ሰሟት ቴብል መምሰል አለበት። እዚህ ከለሪንግ ላይ ሌትስ ሴይ እኔ ይሄንን ከለር መረጥኩኝ። በዚህኛው ብላክ ትንሽ ጎላ ብሎ ስለሚታይ ብላክ እንዲያደርገው አደረኩ። ከዛ ኮንትሮል ኤ ነካሁኝ፣ ሴሌክት ኦል አደረኩትና አሁን ኮንትሮል ቲ ብነካ ቴብል አድርግልኝ እንደማለት ነው። ኮንትሮል ቲ በሾርት ከት መጠቀም ይችላል። በነገራችን ላይ ኤክሴል ላይ ሾርት ከቶችን ብንለምድ በጣም ያፈጥንልናል። ኦኬ ያልኩት በቃ እቺ ቀስቶ የመጣችው ለምንድን ነው? ፊልተር አድርጎ ለማውጣት ከተፈለገ ነው። ሶ ሆም እዚህ ጋር ፊልተሮችን ለማጥፋት ዳታ የምትለው ጋር እንመጣለን። ፊልተርን ስናጠፋ ይሄንን የመሰለ ክሊርድ የሆነ ኤክሴል አገኘሁኝ። ስለዚህ ትንሽ ራቅ አድርጌ ባሳያችሁ አሁን ጥርት ያለ ኤክሴል አግኝተናል። ፕሪንት ለማድረግ ይመቻል፣ ማኔጅ ለማድረግ ሰርች አድርጌ አሁን ከዚህ በኋላ የፈለኩትን ስራዎች መስራት እችላለሁ ማለት ነው። ስለዚህ በዚህ መሰረት ኤክሴል ፋይላችን ማስተካከል እንችላለን። አሁን የተለማመርንበትን ኤክሴል ዶክመንቱን ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። አወርዳችሁት መለማመር ትችላላችሁ። ከዛ በኋላ የምትፈልጓቸውን የእናንተን ቢሮ ውስጥ ያሉትን የምትሰሩባቸውን ደግሞ በዚህ መሰረት እየተካችሁ መስራት ትችላላችሁ። እዚህ እኔ ጋር ላስገባሁላችሁ ወይም ኮንፊውዝ ያደርጋችሁ ነገር ካለ እናንተ ስትሰሩት የገጠማችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡት። ከዛ እየተመላለስን ወደ ቀጣይ ስቴፖች እንሄዳለን። አሁን ከቤዚኮቹ እንጀምር ብዬ ነው። ስለዚህ እየቀጠልን ስንሄድ ደግሞ በጣም ብዙ አድቫንስ ቪዲዮዎች እየተሰራል፣ አናሊሲሶች እንዴት እንሰራለን የሚሉትን ጭምር እያሳየን እንሄዳለን። ከኢትዮ ኤክሴል ጋር አብራችሁ ስለቆያችሁ አመሰግናለሁ። በድጋሚ በቀጣይ ቪዲዮዎች እስክንገናኝ ሰላም ነው።
አንድን